ምናልባት እንደ ሰውነቴ ደክሞ በሽታዬ ጠንቶ ሞት ከቀደመኝ ሀገራችሁን ቢያንስ ጀናዛዬን ኢስታንቡል ውስጥ አስገቡልኝ ነበር ያለው። ምስክር እንዲሆን በሐያት ብቻ አይደለም በጀናዛውም ታቅሎ ይገባል። ቅድም ስነግራችሁ አንደሉስ ስፔን ሲከፈት የስፔንን ድል የመራው ሙሳ ብን ኑሰይር የሚባለው ታቢዒ ነው። ሙሳ ብን ኑሰይር እንደዚሁ በ80ዎቹ ዓመት ውስጥ ያለ ነው ጦር የመራ ባህር ተሻግሮ ስፔንን የከፈተው። እነዚህ ሰዎች እድሜ ያልገደባቸው የወጣትነት ብቻ አይደለም የሚፈልገው ሒማ ነው፣ የውስጥ ጥንካሬ ነው፣ ተጠያቂነትና አላህ ፊት ምን ይዤ ልግባ ነው። እኛ አንተን በዚህ እድሜ ሆነ አንተን መግደል ከኛ ሰብአዊ ማንነት ጋር የሚሄድ አይደለም። የነሱ ሰብአዊነት ይታወቃል ምን እንደሆነ። አንድ ነገር ብቻ ነው ካንተ የምንፈልገው፣ እዛ ጣሊያን ላይ የሚዋጉንን የሊቢያን አርበኞችና ሙጃሂዲኖች ከኛ ጋር የሚያረጉትን ትግል እንዲያቆሙና በሰላም እንዲፈቱ እቺን ብቻ መልእክትን ካስተላለፍክልን በክብር እናኖርሃለን አሏቸው። السلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. السلام عليكم. ما شاء الله. ብዙ ንግግር አበዛንባችሁ ወንድሞቻችን እህቶቻችን። ያው እንዲሁ ንግግር አጥሮ ስራው እንዲበዛ ነው የሚፈለገው። ጭንቀት ስላለ መገናኘቱም በረጅም ጊዜ ስለሆነ ያለንን ነገር ሁላችንም ማውጣተን እንደው አንዱ ነገር ማረፍ ቢችልና ለሁላችንም የጋራ የሆነ መሰባሰቢያ ቢሆንልን በማሰብ ነው ሐሳቦች በእናንተ ላይ የበዙት። አላህ Subhanahu Wa Ta'ala እንግዲህ ቀቡሉን ይስጠን፣ ስራውንና ተውፊቁን ይስጠን። እኔ ብዙ ማርዘም አልፈልግም ከዚህ በኋላ ግን ቅድም በተነሳው አርስታችን ላይ እንደ መቋጫ ብቻ አድርጌ ለማሳጠር ሞክራለሁ በአላህ ፍቃድ። ቅድምም ሳነሳ እንደነበረው እንደ ማህበረሰብ ነጋችንን ዛሬ ነው የምንሰራው። ነገን የተሻለ ማድረግ የምንችለው ዛሬ በመናስቀምጠው መልካም ነገርና በመንጥለው መሰረት ነው። በዛ ልክ ነው ያልሰጠነውን አናገኝም፣ ያላወጣነውን ያልዘራነውን አናፈራም። ከኛ የሚፈለገው በሁለንተናዊ ማንነታችን እንደ ኢትዮጵያ ሙስሊም አገራችን ላይ ሆነን መገኘት ባለብን እንደ ማህበረሰብ ልናበረክተው የሚገባ ማንነታችንን ያንን ታሳቢ ያደረገ ስራ በዛ ልክ ለመስራት ዛሬ የምንጀምረው ነው ነገ ውጤት የሚያመጣው። ዛሬ ያልተጀመረ ዛሬ ያልተሰራ ስራ ነጋችንን አይገነባም፣ ነጋችንን አይለውጥም፣ ለነጋችን አይደርስም። የምንፈልጋቸው ልጆቻችን ወንድሞቻችን እህቶቻችን ነገ የተሻለ ሆኖ የምናገኛቸው ዛሬ ባስቀመጥንላቸው መሰረት ውስጥ ነው። በእስልምና ታሪክ ውስጥ ብዙዎቹን ታሪኮቻችንና ዑለማዎችን ትልልቆቹ የሚባሉትን መለስ ብላችሁ ብታዩ አብዛኞቹ የቲሞች ናቸው። በሚገርመው ሁኔታ ከነቢ መሐመድ ሰለላሁ ዐለይሂ ወሰለም ጀምሮ ብዙዎቹ የቲሞች ናቸው። ያላባት ያደጉ ግን ኡማውን የታደጉ ናቸው። በተሰጣቸው ሪሳላ ልክ እህቲማም ተደረጎላቸው በተሰራላቸው ልክ ወላጆቻቸው በነሱ ህይወት ውስጥ በጣሩት ጥረት በተለይ እንደነ ኢማሙ ሻፊዒ ቅድም ሲጠቀስ እንደነ ኢማም ቡኻሪ ሌሎችም እንደነ ኢማም አህመድ ኢብኑ ሐንበልን የመሰለ ትልልቅ ዓሊሞች እናቶቻቸው ናቸው ያሳደጓቸው። እናቶቻቸው ነው ለኡማ ወቅፍ የሰጧቸው። በእናትነት ጥንካሬ በጽናት ከስስት ጋር ጥንካሬን ፈጥረውባቸው ልባቸው ውስጥ ተክለውባቸው ኡማን እንዲጠቅሙ ለኡማ ወቅፍ እንዲሆኑ አደረጓቸው። የዛ አይነት በትክክል እስላምን የተረዱ ለኢስላም የኖሩ ኃላፊነታቸውን በአግባብ የተወጡ በሁለት ወገን ተደግፈው አይደለም፣ አቅም ኑሯቸው አይደለም። የኢማሙ ሻፊዒ እናት ብቻ አልነበሩ፣ ከስሜት ያለፈ አብሮ ድህነት ነበር። ልጃቸውን የሚያስተምሩበት እንኳን ሳንቲም በእጃቸው አልነበራቸውም። ቁርአን የሚከፍሉት አንድ ብር አልነበራቸውም። ግን ልጃቸውን ለዛ እንዲበቃ አደረጉት። ኢማሙ ሻፊዒ ፈጣና እንዲኖራቸው በእውቀታቸው ፈጣን እንዲሆኑና ለሌላው መትረፍ የሚችሉበት ማንነት እንዲገነቡ አደረጓቸው። ኢማሙ አህመድ ኢብኑ ሐንበልን መስጊድ ወስደው የሚያስገቡት እናታቸው እኮ ነበሩ አይደለ? ፈጅር ሰላት ላይ ልጅ እያለ አንደር ኤጅ ሆኖ ከ10 ዓመት በታች የሆነው ልጅ መስጊድ ሄደው ፈጅር ሰላት እስኪሰግድ ጠብቀው ቤታቸው ይመልሱት ነበር። በዚህ አይነት ተርቢያ ማንነት ውስጥ ነው ነገን
እንዲፈጥሩ ያስገደዷቸው። ኢማም ቡኻሪን ታውቃላችሁ? ኢማም ቡኻሪ በልጅነታቸው አዕማ ነበሩ። ሁለት አይናቸው አያይም እኮ ሁለት አይናቸው ጠፍቶ ነበር። በእናት ዱዓ ነው አይን የተመለሰው። እናት እያለቀሱ አላህን እየለመኑ ሌሊቱን አህር ዱዓ እያደረጉ በአንድ ወቅት ግን ከፈጅር ሰላት በፊት አላህ ለማሳያቸው ነብዩላህ ኢብራሂምን አዩ። ልጃቸው እንደዳነ ተነገራቸው። ለፈጅር ሰላት ልጁን ሲቀሰቅሱት አይን አዕማ የነበረው ልጅ ለዓመታት አይኑ ተከፍቶ አገኙት። ለአላህ ሽክሩ ለአላህ ምስጋና ምን አደረጉ? ይሄን ልጅ ለዚህ ኡማ ወቅፍ ሰጥቼዋለሁ አሉ። የነብዩን ሐዲስ እንዲኻድም የኡማውን ኃላፊነት እንዲወጣ አደረጓቸው። እንደዚህ አይነት እናቶች ትውልድን የሚቀርጹ ለማህበረሰቡ ዋስትና የሆኑና የዚህ ኡማ ትልቅ ሀብት የነበሩ ሰዎችን መፍጠር ቻሉ። ብቻቸውን ነው። ይሄ አላህ Subhanahu Wa Ta'ala እኛ ትኩረት ካደረግን ነገሮችን መስራት ከፈለግን ዑለማዎቻችንን በመድር ላይ ትላልቅ የሚባሉትን ሰዎቻችንን መፍጠር እንችላለን። የዚህ አይነት 100 ምሳሌዎች ማምጣት ይቻላል በእስልምና ታሪክ ውስጥ። በጣም የሚገራርሙ ተጽዕኖን ያሳደሩ ምድር ላይ አሻራቸውን ያስቀምጡ ለዚህ ኡማ ባለውለታ የነበሩ ግለሰቦች ሳይሆኑ ብቻቸውን ኡማ የነበሩ ሰዎች በታሪካቸው ውስጥ እንዲኖሩ አድርገውልናል። እነዚህ ሰዎች ናቸው ዛሬን እናንተ የምንኮራበትን ይሄን እስልምናን ዲን እንደ ዲን ተጠብቁ እንዲቆይ ያደረጉልን ግለሰቦች። ቅድም እንዳልኩት ኡማ ሆነው ነው ያንን መለወጥ የቻሉት። ዛሬ ነው ያንን ትውልድ ተተኪ መፍጠር አማራጭ አለን። እነዛን የሚመስል ሰዎች አሁን ቅድም ወንድሜ ኡስታዝ አንገሶ ሲናገር መጨረሻ ላይ ተሸበሁ ብርጃል ኢለም ተኩኑ ምስለው መመሳሰል ቢያንስ ለመሆን ጥረት ማድረግ። ዛሬ እኮ ምናቸው ለዱንያም ለአኺራ የማይጠቅም ማንነት ያላቸውን ሰዎች ሐያታቸውን እንኖራለን አይደለም? ኳስ ተጫዋች ብለን ከግል ህይወቱ ከፐርሰናል ማንነቱ እስከ አጠቃላይ የዕለት ከዕለት ገቢው እኛ ጋር አንድ ሳንቲም ስራፊ እኮ አይደርስልንም። ምንም አይነት አላቃም የለንም። እሱም አያቅልንም። ተረርቶ እንኳን ዱዓ እንዳያረግልን እንደው በእነሱ ጭንቀት እኮ ነው ይሄን ያገኘሁት አይደል? ምንም አይመለከተን ሰው ሐያት من الصفر الى الاخر እከሌ የሚባል ኳስ ተጫዋች እከሌ የሚባል እንደዚህ ፉትቦል እከሌ የሚባል አክተርስ እከሌ የሚባል ሰው ብለን የማይመለከተን ጉዳይ ውስጥ ገብተን ተጨንቀን አልቅሰን ስለነሱ ተበሳጭተን ስለነሱ ጩኸን ምንም አንዳች ድርሻ የለንም። እነሱ ደሞዝ አላቸው ይከፈላል። ሰው በዚህ ልክ ነው እኛ እየተጨነቅን ያለነው። ግን እኛ ልንመስላቸው የሚገባን መሆን ያለብንና መስራት የሚገባን ማንነት ውስጥ አውቀናቸዋል ወይስ ያለ መከተል እየሰራን ነው ወይ የሚለው ነገር። ምክንያቱም ትናንት የነበረ ማንነታችን ሊመለስ የሚችለው ያ ትውልድ በተጓዘበት መንገድ መጓዝ ስንችል ብቻ ነው። ወንድሞቼ እህቶቼ ያንን ነው እንደ ማህበረሰብ እንዴት እንፍጠረው። ለዚህ ትልቁና ወሳኙ የጋራ አብሮነታችን እጅ ለእጅ መያያዛችን በጋራ የምንሰራው ስራና እንዲሁ ዋህደተል ኡማ። ዛሬ ይሄ መድረክ የተፈጠረው የሙስሊሙን አንድነት በሁሉም አቅጣጫ ሰላቱን መግሪብ ሲሰግዱ ይሄ ውበት አይበቃችሁም? የእስልምና ውበት ከሁሉም የምድር አቅጣጫ የመጡ ሰዎች በአንድ ኢማም ተከትለው እኩል ፋቲሃን ቀርተው ዘር ዝምድና የስጋ ግንኙነት አይደለም የሰበሰበን። ይሄው ላ ኢላሃ ኢላላህ ነው አንድ መስመር ላይ ያሰለፈን። በአራቱም አቅጣጫ ስናይ ሁላችንም የተለያየን ሰዎች ነን። ከተለያየ ዓለም ጫፍ የመጣን ሰዎች ነን። ግን እስላም የሆነው ውበቱ አንድ መስመር ላይ ሰዎችን ያሰልፋል። በዚህ አንድነታችን ነው እጅ ለእጅ ተሞላልተን ክፍተታችንን አንዱ ያለውን ደካማ ጎን ሌላው አጠንክሮት እንኳን እንደ አንድ ማህበረሰብ የአንድ ሀገር ልጆች ሆነን ሁላችንም ኢትዮጵያኖች ሆነን ቀርተን ሌሎች እኛ ሩቅ ነን ብለን የምናስባቸው ወንድሞቻችን ስለኛ እንዲኖሩ እኛ ስለነሱ እንድንኖር የታዘዝን ህዝቦች ነን። ወንድሞቼ ይሄንን መፍጠር ይሄንን ዋህዳ ስናመጣ ነው ይሄ ዲን ወደ ነበረበት ዒዛ ከፍታ ወደ ነበረበት የበላይነትና ውጤት መምጣት የሚችለው። ከዛ ባለፈስ ሁልጊዜም ተከታዮች ነው ምን ሆነው ሁልጊዜም ፈላጊዎች ነው ምን ሆነው። ይሄ ኡማ የሚዋሰው ማንነት የለም። በየትኛው ማንነት ውስጥ እስላም ሙሉ የሆነ ዲን የተሰጠን ህዝቦች ነን። ውሰት አያስፈልገንም። ሰርጋችን፣ ሐዘናችን፣ ደስታችን የተለያየ ማንነታችን ተውሰን የምንወስደው አይደለም።
ወጣትን ስትፈልግ ምን አይነት ወጣት መሆን እንዳለብህ ኢስላም አስቀምጦልሃል አሳይቶሃል ወጣቶች እነማን እንደነበሩ እድሜያቸው የገፉ አባቶችን ስትመለከት በእድሜ ትልቅነታቸው ጋር ለዚህማ ባለውለታ የነበሩ ምን ሰለፍ الامه እስከ ዘመናችን ድረስ እድሜ ሳይገድባቸው ከትግሉ በትግሉ ውስጥ ቀዳሚ ሆነው ከለውጡን አራማጅ ሆነው እድሜያቸው ገፍተው ሽምግልናው አንገታቸውን ሳይሰብራቸው ታሪክን የለወጡ ዑመር ሙኽታር ሲባል ሁላችንም እናውቃለን አይደል ጣሊያንን እኮ ትናንት የተዋጋ የዚህ ዘመን የዚህ ክፍለ ዘመን 19ኛው ክፍለ ዘመን ሰው ናቸው አይደል ዑመር ሙኽታር እኮ የ76 ዓመትና የ80 ዓመት ሽማግሌ ሆኖ ነው በጣሊያን እጅ ወደቁት ጣሊያኖች አንድ ነገር ነበር የጠየቋቸው ዑመር ሙኽታርን እኛ አንተን በዚህ እድሜ ሆነ አንተን መግደል ከኛ ሰብአዊ ማንነት ጋር የሚሄድ አይደለም የነሱ ሰብአዊነት ይታወቃል ምን እንደሆነ አንድ ነገር ብቻ ነው ካንተ ምን ፈልገው እዛ ጣሊያን ላይ የሚዋጉንን የሊቢያን አረበኞችና ሙጃሂዲኖች ከኛ ጋር የሚያረጉትን ትግል እንዲያቆሙና በሰላም እንዲፈቱ እቺን ብቻ መልእክትን ካስተላለፍክልን በክብር እናኖርሃለን አሏቸው በየቀኑ በሸሃዳ ሰላት ውስጥ ምስክርነትን የምትሰጠው ጣቴ እናንተ ምሰሩትን ዙልም እንዳይቆም የሚታገሉ ሰዎችን አቁሙ ብሎ መጻፍ አይችልም የምትወስኑት ወስኑ ነበር ያሏቸው እየተደሰቱ ነው መሽነቃ ላይ መሰቃያ ገመድ ውስጥ የገቡት የ80 ዓመት ሽማግሌ ይሄ የትናንት ታሪክ ነው እዛ ያለው በኢማኑ ማንነት ለዚህ ነው ዛሬ ዑመር ሙኽታር ሞዴል ሆኗል ለኡማ አይደለም ለማህበረሰብ የትግል ምዕራፍ ማሳያ ለሙስሊሙ ብቻ እኮ አይደለም ለሙስሊሙ ብቻ አይደለም ነፃነትን ስለ ሰው ልጅ ነፃነት መብት እምነት እኩልነት የሚያምን ሰው ስለ ዑመር ሙኽታር ተገዶ እንዲናገር አስገድደውታል ይሄ ሰው ግን አንድ ተራ በማህበረሰብ ውስጥ ልጆችን የሚያምጹ ቁርአን አቅሪ እኮ ነበር ዑመር ሙኽታር ትውልድን በዲን መርተው ያንን ህዝብ ነፃነት እንዲወጣ ፈለግን የጣሉት ቁርአን አቅሪ የቁርአን መምህር የነበሩ ሰው ከቁርአን ቤት ወጥተው ነው ትውልድ የቀየሩት እድሜ ገደባቸው ዛሬ እዚህ ያለ ወጣት በሃያዎቹ እድሜ ያለ ወጣት ራሱን በሌላ ነገር መሽጉል አድርጎ ጭንቅላቱን በማይረባ ነገር ውስጥ አስጨንቆ ሐያቱን በማይረባ ነገር ውስጥ ገፍቶ እንዲኖር ካደረገው ትውልድ ይመክናል ቀደም ስነግራችሁ አንደሉስ ስፔን ሲከፈት የስፔንን ድል የመራው ሙሳ ኢብኑ ኑሰይር የሚባለው ታቢዒ ነው ሙሳ ኢብኑ ኑሰይር እንደዚሁ በ80ዎቹ ዓመት ውስጥ ያለ ነው ጦር የመራ ባህር ተሻግሮ ስፔንን የከፈተው እነዚህ ሰዎች እድሜ ያልገደባቸው የወጣትነት ብቻ አይደለም ድል የሚፈልገው ሒማ ነው የውስጥ ጥንካሬ ነው ተጠያቂነትና አላህ ፊት ምን ይጀልግባ ነው አባ አዩብ አልአንሳሪ ጀናዛው ቱርክ ላይ የተቀበረው ለምንድን ነው ምን ፈልጎ ሄዶ ነው እድሜዎቹ 90ዎቹ ዓመት ውስጥ ገብቶ ያ አባ አዩብ አልአንሳሪ የእስልምናው ባለውለታ የሱ ቤት የመጀመሪያው በእስላም ውስጥ በነብዩ የተመረጠ ቤት ባለቤት የነበረ ሰው ነብዩን በመኻደም ትልቁ ድርሻ የተሰጠው ሱሐባ في سبيل الله بالله من قد لا يهندين إذا لم أمطعت እድሜው ገፍቶ ሰውነቱ ደክሞ በበሽታ ተይዞ ጃሃድ في سبيل الله ወጥቶ የመጨረሻው ድል ላይ እስጣንቡልን ከፍተው ለመግባት በሚደረገው ትግል ውስጥ ምንድን ነበር ያለው እንደዚህ አይነት ይሄ ጥንካሬ ዝም ብሎ አልመጣም በውስጣቸው ላይ የተዘራ ማንነት ስለ ዲን ያላቸው ተቆርቋሪነት ይሄን ዲን ባለቤት እንደሚያስፈልገው ለትውልድ አሻራ እንድጥሉ እድሜያቸው ገፍቶ ሰውነታቸው ደክሞ በሽተኛ ሆኖ አምር ኢብኑ ጀሙህ ነብዩ ሰለላሁ ዐለይሂ ወሰለም አንካሳው ነው አይደለም ጦርነት ላይ አንተ ጦርነት ጃሃድ ልግባ ሲላቸው ያ ረሱላህ ነብዩ አንተ እኮ አንካሳነ አካልህ ወይም ደግሞ እግርህ እንደዚህ ተይዟል ሲዳ ረሱላህ በዚህ በተቆረጠው በዚህ በሚያነከሰው እግሬ ጀነት ልርገጥበት አትከልክለኝ እኮ ነው ያላቸው ያ ረሱላህ ይሄ የእስልምናን ውበትና ትልቅነት ማሳያ ነው ወንድምቶች እኔ ዛሬም ነገም የትናንት ማንነታችን ቢመለስ እኛ የሚፈለግብን ቁርጥ አቋም አለ ግልጽና የማያሻማ እንደ ማህበረሰብ የኛን ድርሻ ለመወጣት መወሰን መምረጥ ነው ቀልበክ ወቀብረክ
ልባችን ቀብራችን ነው የቱ ይሻለናል ከነማን ተርታ መሰለፍ ነው የምንፈልገው የትኞቹ መስመር ውስጥ ነው መኖር ማለፍ የምንፈልገው ነገ አላህ ፊት በምን ሁኔታ ነው መቀስቀስ የምንፈልገው ሐሰን አልበስሪ ዑመር ኢብኑ ኸጣብ ሲገልጿቸው እስልምና የውመል ቂያማ በሰው ተመስሎ ምስክርነት ሊሰጥ ይመጣል እያንዳንዱ ሰው እጅ ያነሳ ይሄ ሰው ረድቶኛል ይሄ ሰው አዋርዶኛል እያለ እየመሰከረ ይላሉ ዑመር ጋር ሲደርስ ድረስ ዑመር ጋር ሲደርስ ዑመርን እጅ አንስቶ ይላሉ كنت غريبا حتى اسلم هذا الرجل ብሎ ለዑመር ይመሰክራል ይላሉ እስልምና ራሱ ዑመር እስኪሰልም ድረስ እንግዳ ነበርክ ብሎ እስልምና እንደሚመሰክር እርግጠኛ ነኝ ይላል ይሄ ዝም ብሎ የመጣ ክብር ዝም ብሎ የመጣ ደረጃ አይደለም ተከፍሎበታል ህይወት ተሰጥቶበታል ማንነትን አሳልፎ ለዚህ ክብር ስለተሰጠ ስለዚህ ይሄንን ለመድገም እኛ መስራት የሚገባንን ስራ እንስራ ያሉ ነገሮች እዚያ አካባቢ ያላችሁ ሙስሊም ኮሚኒቲ በሁለንተናይ ማንነታችሁ ትልቅ ቁጥር አላችሁ እንደ ቁጥራችሁ ግን እናንተን የሚመጥን ማንነትና ተቋም መስርታችኋል ወይ ጠይቁት እንደ ድርሻችሁ ሀገር ቤት ላይ እናንተ የሚገባችሁን ሐላፊነት ተወጣችሁ ዲኑን ለመርዳት ምን ያክል በእውቀታችሁ በገንዘባችሁ በጊዜያችሁ በማንነታችሁ ሰጣችኋል ራሳችሁን ጠይቁት ይሄው እኮ ነው ነገን ስናስብ የተሻለ መሪን ስናስብ የተሻለ ዲንን ስናስብ የተሻለ ውጤትን ስናስብ የኔና ያንተ ድርሻና አበርክቶ ነው ሌላ ማንንም አይመጣም ሁሉ ጊዜ ስለሌሎች ብናወራ ሰርተዋል እነሱ ላመኑበት አኺራ ላመኑበት ቀብር ላመኑበት ጀነት ለፍተዋል ያን አስበው ሂደዋል እኛንን ማዘንን መጨነቅን መቻል ያለብን ስለዚህ ወንድም እህቶች ቀደምም እንዳልኩት ብዙ አጠልና አለይኩም ሐሳቦቻችሁን አሰፋንባችሁ የማይቻል ነገር ግን የለም ይቻላል አንድ ታሪክ ልንገራችሁና ንግግር የልቋጭ አንድ ታሪክ ልንገራችሁ ቀደም ስፔንን አንስቼላችኋለሁ አንደሉስን ስፔን ሲነሳ ሁሉ ጊዜ ሁለት ሰዎች ትዝ ይሉኛል ሁለቱም በበኑ ኡመያ ታሪክ ውስጥ ያሉ ሰዎች ናቸው ሁለቱም አብዱላሆች ናቸው አንዱ አብዱራህማን ነው አንዱ አብዱላህ ኢብኑ አምር አብዱላህ ኢብኑ ሙአዊያ ኢብኑ የበኒ ኡመያዎች ውስጥ ሶስተኛ ትውልድ ማለት ነው የመጀመሪያው አብዱራህማን ኢብኑ ሰቅር ወይም ሰቅር ቁረይሽ የሚባል አብዱራህማን ኢብኑ ሰቅር ማለት በኒ ኡመያዎችን በኒ አባሶች ድል አድርገው ሲያሸንፉ ያው እንግዲህ በሁሉም አቅጣጫ ያው በጣም በሚያሳዝን ሁኔታ حتى ነብሽ القبور ነበር ብዙ ጉዳት አደረሱ አብዱራህማን ከወንድሙ ጋር ማዋ ፈለገ መጠጊያ መሸሻ የበኒ ኡመያ ኺላፋ ወደቀ በዚህ ውስጥ መሳደድ ያዘ ባህር ተሻግሮ ወደ ሞሮኮ ነው የሄደው ሞሮኮ የነበሯቸው የነሱ ዙሪያ ፍለጋ ወንድሙ ጋር የሄደ ወንድሙን አታለው በፊቱ አይኑ ያየገደሉበት ከአንድ አገልጋዩ ጋር ብቻ ሆኖ ሞሮኮ ምድር ገባ ሞሮኮ ምድር ገብቶ ያካባቢው ማህበረሰብና እሱ ጋር በዘር ግንኙነት የነበራቸው ሰዎች አስተባብሮ የበኒ ኡመያን ኺላፋ ድጋሚ ስፔን ምድር ላይ የተከለ ብቻውን ሂዶ የበኒ ኡመያን ኺላፋ አንደሉስ ላይ የተከለው አብዱራህማን الداخلي ወይም ደግሞ ሰቅር ቁረይሽ በመባል ይታወቃል የቁረይሾች ንስር ነው የሚባለው ብቻውን ሂዶ አገር የመሰረተ ብቻውን ሂዶ እስላማዊ የሆነ ኺላፋን አገርን ያቆመ ሰው ነው አንዳንዴ ሙስተሂል እኮ ነው መስሎ አይደለም ሊሆን ይችላል ግለሰብ አንድ አገልጋዩን ይዞ ሂዶ አንድ ሰው ጋር ሆኖ ሂዶ እዛ ሀገር ላይ ተጽዕኖ ፈጥሮ አካባቢውን ለውጦ ስፔንን ያክል ምድር የበኒ ኡመያ የኺላፋ ግዛት አድርጎ መብራት የቻለ ሰው ነው በየትኛውም ቦታ ውስጥ እንችላለን እንደምንችል ግን እርግጠኞች ነን ማወቅ አለብን አንድ አላህ አይሳነው አላህ አይሳነው የሚለውን ነገር ላሳያችሁ ነው የፈለኩት ሁለተኛ በበኒ ኡመያ ታሪክ ውስጥ እዛው ስፔን ምድር ላይ የሚታወቀው አብዱላህ ኢብኑ አምር የሚባል ሰው አብዱላህ ኢብኑ አምር ሐማር ነው የአህያ የሚነዳ አንድ ሰው ሶስት ጓደኛ ማቾች በአህያ ዕቃ እየጫኑ ማህበረሰብን የሚያገለግሉ ኻዲሞች አገልጋዮች ናቸው በአህያ ዕቃ የሚጭን ሰው በቃ ከሰል እየተሸከመ ዕቃ እያመላለሰ የሚኖር ሰው ህይወታቸው ይሄ አንድ ምሽት ግን የአብዱላህ ኢብኑ አምር ውስጡን ተነክቶ እስከ መቼ ድረስ ነው በአህያ ነጅነት የምቀጥለው ብሎ አንድ ነገር ወሰነ መለወጥ እንዳለበት ወሰነ ምሽት ላይ ተቀምጠው ጓደኞቹ ጋር ሲያወሩ ነገራቸው እኔ አንድ ነገር ወስኛለሁ አላቸው ምን
የዚች ሀገር ገዢ ኸሊፋ መሆን ወስኛለሁ አላቸው። ስለዚህ ወደፊት ስፔን ምድርን እኔ ስለምገዛ ያን ጊዜ መሪ ሲሆን ምን ትፈልጋላችሁ ላድርግላችሁ አላቸው ለሁለት ጓደኞች። ሙስተሂል ነው መቼም አይደለም። አህያ ነጂ ከሜዳ ተነስቶ አገር እመራለሁ ፕሬዝዳንት ሆናለሁ ብሎ ሲነሳ ሳቁበት፣ ተሳለቁበት፣ በጣም ተገረሙ። ግን አይደለም እርግጠኛ ነኝ አላቸው። እቺን አገር እመራለሁ ያን ጊዜ መሪ ሲሆን ምን ትፈልጋላችሁ አላቸው። እነሱ በፍጹም ሊቀበሉት አልቻሉም። እንዴት ብለው ይመኑት? ነገሩን ሲደጋግምበት አንደኛው ይሄ ሰውዬ እንደው ምን ታይቶት ይሆን ብሎ ግዳውስ ያን ጊዜ ስትሆን እኔ አንድ ቤተ መንግስት ቀስር ፈልጋለሁ፣ ይሄን ያክል ፈረስ ፈልጋለሁ፣ ይሄን ያክል አትክልት ቦታ ፈልጋለሁ፣ ይሄን ያክል ገንዘብ ፈልጋለሁ አለው። ኦኬ ይሄ ነው ጥያቄ አውሽ አንተኛውስ አለው። እኔ ምንም አልፈልግም አለው። ለምን? ስለማትሆን አለው። እኔ ሆናለሁ ነው የምልህ አያቶንም ሆናለሁ። والله አንተ መሪ አትሆንም። መሪ ከሆንክ አህያ ጀርባ ላይ ፊቴን አዙራ አስቀምጠህ በኮርዶባ ወይም በቁርጦባ ጎዳና ላይ እያዞርክ ውሸታሙ እያልክ የሰው መሳለቅ ያርገኛል። ኦኬ ብሎ እሱ ወሰነ። መቼም ከአህያ ነጅነት ቤተ መንግስት አይገባም። ያንን ስቴፕ ለመሻገር ምን መሆን አለበት? ስራ ፊልድ መለወጥ አለበት ቢያንስ አይደል? የመጀመሪያ ስራው ኮርዶባ ላይ ወይም ቁርጦባ ላይ ሂዶ ለፖሊስነት መወዳደር የሚፈልግ ሰው ቅጥር ወጥቶ ስለነበር ፖሊስ ለመሆን ተመዘገበ። ፖሊስ ነው ራሱን እያሳደገ የዛች የስፔን የቁርጦባ የፖሊስ አዛዥ ሆነ። በዛ የፖሊስ አዛዥ ነው ባለበት ሁኔታ ባልተጠበቀ ሁኔታ ድንገት ንጉሱ ይሞታል። ንጉሱ ሲሞት የንጉሱን አልጋ የሚወርሰው ልጅ ለንግስና የሚያበቃ እድሜ ውስጥ አልነበረም። 12 ዓመት ነው። አልጋ ወራሹ እንዴት ብሎ አገር ይመራል? ስለዚህ ምን እናርግ? አልጋ ወራሽ መተካት አለበት ወይም አልጋ ወራሹን በሞግዚት ነው ማስተዳደር የሚገባውና ማን ሞግዚት ይሁን ተባለ። ሁሉም እኔ ያሉ በኒ ኡመያዎች በዘመናት ዋጋ ከፍላ ያቆሙትን ሀገር እንደ አብዱራህማን አልዳኺሊ ሊያፈርሱት እንደሆነ ሲገባቸው ሽማግሌዎች ተሰብስበው በዚህ አይነት ከቀጠልን ከረጅም ጊዜ ዋጋ ከፍለን የገነባነውን ሀገር እናጣለን፣ መሆን የለበትም አሉና ስንት ሰው ይሁን? 3 ሰው ይሁን፣ አንድ ሰው መሆኑ ይቀር ተባለ። እሺ ሶስቱም እነማን ይሁኑ ሲሉ አሁንም ፍጥጫ ውስጥ ገቡ። አሁንም ሲያዩት እነዛ ሰዎች ዋጋ እንደሚያስከፍላቸው ገባቸው። የበኒ ኡመያ ሽማግሌዎች ተነጋገሩና ከበኒ ኡመያ ውጭ የሆነ ሰው 3 ያስተዳድራል፣ ሞግዚት ይሁን። 3 ሰዎች ተመረጡ። የጦር አዛዥ፣ የሀገር ውስጥ ሚኒስተር እንዲሁም ደግሞ የፖሊስ አዛዡ 3 ሆነው ሞግዚት ሆነው እንዲያስተዳድሩ ተደረገ። ታሪኩ ረጅም ነው። የሀገር ውስጥ ሚኒስተሩ አገርን በመካድና አሳልፎ ለጠላት በመስጠት ከስልጣኑ እንዲነሳና እንዲታሰር ተደረገ። የጦር አዛዡን በተመሳሳይ ብዙ ከተሞች እንዲያዙ ምክንያት ስለሆነ ኃላፊነቱን መወጣት አልቻለም ተባለና ተጣለ። ማን ቀረ? አብዱላህ ብን አምር በሞግዚትነት ቀረ። አሁንም በኒ ኡመያዎች በመሃል እየገቡ ልጁን በተለያየ ጫና ሲፈጥሩበት አገሩን ማስተካከል ስላልቻለ ሙሉ ለሙሉ ልጁን ከበኒ ኡመያዎቹ ቆረጠና ቤተ መንግስት ብቻ አስቀርቶ ስልጣኑ በሱ ቁጥጥር ስር አደረገ። 3 ነገር ሰራ። የመጀመሪያ ብዙ ከተሞቻቸው ተይዘዋል። ጦርነት መዋጋት የሚችሉበት አቅም ላይ አይደሉም። ጠላቶቻቸው ጋር ዙሪያ ያሉት የጎረቤት ሀገሮች ጋር የ10 ዓመት የጦር ስምምነት አደረገ። ላለመዋጋት ጠንካራ ጦር ለመመስረት መጀመሪያ አቅም ያለው ጦር ለመፍጠር። ሁለተኛ በኢኮኖሚ ውድቀት ላይ ስለነበሩ ኢኮኖሚውን በማደራጀት ሂደት ላይ አሉ የተባሉ ከበኒ ኡመያ ምሁሮች ከያቅጣጫው መጥተው ማህበረሰቡን እንዲያግዙና በኢኮኖሚ እንዲፈጥሩ አደረገ። ሶስተኛ ትውልዱ ያለበትን ሕጣጥ ወአኽላቅ ወቂር የስነ ምግባር ውድቀት ላይ ስለነበር አሉ የተባሉ ዑለማዎችን ከያካባቢው ሰብስበው አኽላቅን ተርቢያ እንዲያረጉ ወጣቶችን በዲን እንዲቀርጹ ትልልቅ ገንዘብ ከፍሎ ዑለማዎችን ከያካባቢው ሰበሰበ። 3 ስራ ሰራ። 3ቱንም በ10 ዓመት ውስጥ በስኬታማነት አጠናቀቀ። ጠንካራ ጦር መሰረተ፣ በተሻለ ኢኮኖሚ አቋም ላይ ተገኘ፣ ዲን ያላቸው በአኽላቅ የተገነቡ ወጣቶች ተፈጠሩ። ያን ጊዜ የወረረውንም ኃይል ገፍቶ በጠንካራ አቅም የተወረሩትን ሀገሮች ሁሉ አስለቀቀ። ኢኮኖሚውንም በደንብ የተደራጀ አቅም ገነባ። ዲን ያላቸው ወጣቶች ኃላፊነት እንዲሸከሙ አደረጉ። አገር ተረጋጋ። አመታት አለፈ። 10 ዓመታቶች 20 ዓመታት 10 ዓመታቶች አልፈው ንግስና ተደላደለ፣ ተቀመጠ። ነገሮች ተረጋግተው ቤተ መንግስት ተገምጦ ሚኒስተሮቹ ጋር ሲያወራ
አንድ ዕለት ጓደኞቹ ተዛሉት እነማን እነዛ አህያ ነጆች በዚህ ከተማ ውስጥ እዚህ ቦታ ላይ ከ20 ዓመት በፊት ሁለት ሰዎች አህያ ይነዱ ነበር እከሌና እከሌ ይባላሉ ፈልጋችሁ አምጡልኝ አለ ንጉስ ትእዛዝ ይከበራል ተፈልገው ተገኙ ቤተ መንግስት ተፈልጋላችሁ ሲባሉ ደነገጡ እነሱ ስለ ቤተ መንግስት ምንም خبر የላቸው ደሙኛ ምን አገባልና ነው ቤተ መንግስት ምን ተጠራው ተፈልጋችኋል ተባሉ ሄዱ መጡ እሱ ተለውጧል ንጉስ ሆኗል ተመችቶታል ሀያት ተቀይሯል እነሱ ባሉበት አህያ ነጅ ናቸው ከ20 በኋላ ሲያገኙት አውቃችሁኛል አላቸው አላወቅንም ማለት ከ20 ዓመታት በፊት እናንተ ጋር አብሮ አህያ የሚነዳ አንድ ጓደኛ አልነበራችሁም አላቸው ያ ሰው ነኝ አላቸው በጣም ደነገጡ እኔ አሁን እዚህ ተጠራዋችሁ ለሁለት ነገር ነው ሁለታችሁንም በዛን ጊዜ እንድትመኙ ጠይቂያችሁ ነበር አንተ ምን ነበር የተመኘው አለው እኔ እንዲህ እንድትሰጠኝ የኛ ያክል 100,000 ዲናር የኛ ያክል ያትክልት ቦታ የኛ ያክል ቀስር ጠይቄሃለሁ እሱ ነው ጥያቄ አለ የጠየቀውን ስጡት አለ ሙሉን ሰጠው ሁለተኛው አንተስ አለ እኔ እንኳን አላስታውስም አለ ታስታውሳለህ አለ በፍጹም አላስታውስም አለ ታስታውሳለህ ተናገር አለ እንደው በልጅነት ጓደኝነታችን ይሁንብን ባካ አታዋርደኝ ተወኝ አለ ላ ታስታውሳለህ ተናገር አለ አው እንደዛ የተናገርኩት መሪ መሆን ስለማትችል ያው አህያ ጀርባ ላይ ፊቴና ዙረ ሰቅለ ከተማዋ ላይ ሁሉ አዋጃው ውጅብብ ይያለው አለ ጠራ አገልጋዩ አህያ ጀርባ ላይ ሰቅላችሁ ፊቱን አዙራችሁ እከሌ ውሸታሙ ያላችሁ ሙሉ ከተማውን አዙሩት አላህ ምንም ነገር ማድረግ እንደማይሳነው ትውልድ ከዚህ ይማር ብሎ ነበር ያለው አህያ ይነዳ የነበረ ወጣት ከአህያ ነጅነት ተነስቶ ስፔንን መግዛት ችሎ ለትውልድ መሰረት የጣለ ማንነቱን አሳልፎ ሄዷል የማይቻል ነገር አለ ብላችሁ እንዳታስቡ ወጣቶች አገር ከናንተ ብዙ ነገር ይፈልጋል ኡማው ከናንተ ብዙ ነገር ይፈልጋል ሐላፊነታችን ላይ ለመገኘት እስከቻልን ድረስ እኔ መሆን ይችላል ብለን እስከተነሳን ድረስ ኢማም ቡኻሪ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የሐዲስ አስተማሪያቸው አንድ ተው ከዚህ ኡማ አንድ ትውልድ ቢወጣ የነብዩን ሐዲስ ውሸቱንና የእውነቱን ሰነድ የሚለይልን አንድ ሰው ማን ነው ቢወጣ ተብሎ ሲጠየቁ ነበር በህልም ያዩት የነብዩ ሰለላሁ ዐለይሂ ወሰለም በህልማቸው ነብዩን አይተው ነበር ኢማም ቡኻሪ ነብዩ ሰለላሁ ዐለይሂ ወሰለም ይሄዱ እግራቸው ሲሻገር ኮቴያቸው ላይ ነብዩን እየተከተሉ አሻራቸው ላይ እሳቸው እግራቸውን ያሳርፉ ነበር የነብዩን ሐዲስ አሻራ የሚጠብቁት እሳቸው መሆኑን ሼኹ ሲናገር ነበር የገባቸው ያቺ ሐል የነብዩን ሐዲስ ማስተካከል የሚችሉት እሳቸው እንደሚሆኑ ገባቸው ወሰኑ ኢማም ቡኻሪ የዚህ ትውልድ ከቁርአን በኋላ አصح الكتاب የሚባለው የነብዩን ሐዲስ ከውሸት ጠብቀው ከፍትራ አጽድተው صحيح البخاري የጻፉልን ታላቅ ዓሊም ተፈጠሩ ይቻላል ማይቻል ሙስተሂል ነገር አለ ብላችሁ አታስቡ ለአላህ ምንም የሚሳነው ነገር የለም እንለውጣለን ግን ስራ ይፈልጋል ቅድም መጀመሪያ ላይ እንደ ሀገር እንደ ሙስሊም መስራት የሚገባንን ተቋም ተፈጥሯል መጅሊስ ተገንብቷል ግን ማን ነው ይሄ መጅሊስ የኡነትና ኡማውን የሚመጥን የሚያደርገው ከኢትዮጵያ ትልቅ ቁጥር ያለው የሀገሪቱን ግማሽ ቁጥር ያዘ ህዝብን የሚወክል መጅሊስ እንዲኖረን ስንፈልግ መመኘትና መደሰት ብቻ አይደለም እኔን አስተዋጽኦ በማበርከትና ጠንካራ መሪዎች እንዲፈጠሩ በማድረግ ነው ቅድም ሳነሳ ስለ ኢኮኖሚ ኢምፓወርመንትን አንስተናል ባንኮቻችን ተከፍተዋል ዛሬም ግን የኛ ብር ያለው ሌላ ቦታ ነው ኢስላሚክ ባንክ ተብሎ ስማቸው ተነስቷል ቅድም አንዱ እየጠየቀ የነበረ ሶጣ ከሰላት በኋላ ባንኮቹ ለሂጅራ ምን ያደርጋሉ ስራ ይሰራሉ ስራ እንዲሰሩ ግን እኛን ይፈልጋል ምን ያክሎቻችንን እነዚህ ባንኮች የኛ ናቸው በሐላል የተመሰረቱ ናቸው ብለን አክሲዮን ገዝተን ድርሻችንን ተወተን አብረን አድገን ነገን እንለውጣለን ሐላሉ ይሻለናል ብለን ያን መስመር የተከተልነው ሁላችንም ሩቅ ነን ያለን መመኘት ብቻውን የሚያመጣው ነገር የለም ፌል ያደርጋሉ እነዚህ ባንኮች ነገ ጧት እኛ ባለቤት ካልሆነ እስካሁን ድረስ ነው አልኳችሁ በአገሪቱ የኢኮኖሚ ድርሻ ውስጥ 2% አልደረስንም እነዚህ ባንኮች ተፈጥረው እጃቸው ላይ ያለው ገንዘብ ምን ይፈልጋል የኛን አስተዋጽኦ የኛን ድጋፍ የኛን እገዛ አብረን ለማደግ መወሰን ብቻ ሌሎችም ተቋሞቻችን ሴክተሮቻችን እንችለውን ወደፊት በማምጣት ነጋችንን መገንባትና መፍጠር ምንችለው እኛ ነን
ማንም የለንም ለዚህ ዝግጁ ነን ያ ሐቂቃ ማለት ነው ኢንሻአላህ ሐቂቂው ነው ሙአለቁ ሳይሆን ማለት ነው የእውነቱ ኢንሻአላህ ንያ ካለን እንለውጣለን ያ ከለለን ግን አሁንም ተመጽዋች ተከታይ ፈላጊ ሆነን እንኖራለን ያን ግን መለወጥ እንችላለን ኢንሻአላህ በቀጣይ ፕሮግራሞቻችን ሰፋ ያሉ እነዚህ ጋር ተያያዥነት ያላቸው ሐሳቦች ስለ አገራችን በተደጋጋሚ ቅድም እዛ የነበሩ አባቶች ስለ አገር ጉዳይ ሐሳብ አለን ጥያቄ አለን ሲሉ ነበር የቀጣዩ ጁማዓ መድረካችን አላህ ይዛ ሰው ካለ ብዙ ጉዳዮቻችንም እነዚህ የኢኮኖሚ ጉዳዮቻችንም ሌሎቹንም በጋራ የምናነሳበት እንደሚሆን ተስፋ አደርጋለሁ አላህ Subhanahu Wa Ta'ala እንግዲህ እኔ በተናገርኩት እናም ተበሰማችሁት ሁላችንን ባደረግነው ጥረት ልክ አላህ የበለጠውን ደረጃችንን የኛን ደካማነት አይቶ እንዲሁ መንገድ ላይ እንዳንቀር እሱ አግዞን ለዲኑ ከሚጠቀምባቸው ለዲኑ አላህ ከሚመርጣቸው ሰዎች አላህ ያድርገን መጨረሻችን ያሳምርልን ነገ ጧት ከነብዩ ሰለላሁ ዐለይሂ ወሰለም እና ከሰሃባዎቻቸው ጋር አብረው ከሚቀሰቀሱት አላህ ያድርገን በመድር ላይ እነዚህን ሰዎች በአይናችን ሳናያቸው አብረናችን ሳንኖራቸው አልፈናል አላህ Subhanahu Wa Ta'ala አኸራ ላይ የነሱን ጉድኝት እንዳይከለክለን የነሱን ጉርብትና እንዳይነፍገን አላህ ያማረ መጎዳኘት ከነብዩና ከሰሃባዎቻቸው ጋር ያድርግልን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላህ